ሰላም ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ ያላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? እንዴት ነው? ተጠፋፋን ፈንዲሻ ፋሚሊ እና እንዴት ናችሁ? የዛሬው ልዩ ነው። የፈንዲሻችን በቃ ከልቧን የሳቀችው ዛሬ ፈንዲሻችን ማለት ነውና እና ምን መሰላችሁ ሰሞኑን አልተመቻቸኝም ነበር። ከትላንት ወዲያ አይደል የተለቀቀ ነው? ትላንት ነበር ነው ከትላንት ወዲያ ነው ለካ። እና እኔ ደግሞ ዛሬ ነው ይሄ ሀሳብ እየሰጠው ያለሁት። እንግዲህ ምን ይደረጋል፣ እንደ ጊዜው ነው ሁሉም ነገር ማለት ነው የሚሻለው። እና በቃ ይሄንን ማለት ነው የምር በቃ ምንም ላለማለት ዝም አስቤ ነበር ግን በጣም አንጀቴን በላችኝ። በጣም ነው ያሰቃየሃት ቡሩካ። ግን ምን እንዳሰብክ ባናቅም በጣም ነው ያስጨነቃት። የጭንቀት ሳቅ የኔ እናት ከልቧ ነው የተደሰተችው። የምር ከልቧ ነው የሳቀችው። እና ዋው ብለናል በእውነት። እና ደግሞ ቪዲዮ የምትለቁበትን ሰዓት እያስተካከላችሁ አይደለም እና ቪዲዮ የምትለቁበትን ሰዓት አስተካክሉ። 3 ሰዓት ነው አሁን ባለፈው የለቀቃችሁት ቪዲዮ እና ከትላንት ወዲያ። ስለዚህ ትንሽ ቪዲዮ የምትለቁበትን ሰዓታችሁን አስተካክሉ ለማለት እንወዳለን በዚሁ። እና በጣም ደስ ይል ነበር የምር በጣም በቃ በጣም ነው የተዝናናችሁ፣ በጣም ነው የሳቀችው፣ በጣም ነው የተጫወተችው እና በጣም ደስ ይላል የምር ደስ ብሎናል። እኔ ደስ ብሎኛል በበኩሌ። እግዚአብሔር እነዚህ ጋር ማለት ነው የእውነት በጣም ነው አመመኝ። ግን ያው ስስቅ አንተ እኔም በሳቅ ሸፈንኩት፣ ሁሉም ሲስቅ እንጂ ጎኔን የእውነት በጣም ነው የመታኝ። ይሄ ኮርነሩ ጠቁ ለእኛ ራሱ የሳቃችሁ ምንጭ ነው የሆነችው በእውነት። የሚዋጭር ነገር አለው፣ ቡጭር ነገር አረገኝ። እናንተ ቡሩካ ግን ከዘፈን ውጭ ለካ ምንም አጀባ ቁጭ ብሎ ይስቅባታል እሷ ስትሰቃይ። የሰው ያክን ስትክ ቡሪካ ወይኔ እኔና አሁን ደፋኝ እያለች ሰላም እንደምን አላችሁልኝ ውድ የቻናሌ አለን ቡሪካ ደህና ነን አለን። ቆይ ሙዚቃ ነው የፈለኩት እኔ እንደውም የመኪናውን አይደለም የፈለኩት እንትኑን ነው የፈለኩት። ምንም ነገር አላረግም ከጫማ ውጪ። እኔ እናቴ አቅሜን አውቃለሁ። መከላከያዎችን ሁሉ የጭንቅላት አይቀር የእጅ አይቀር ሁሉን ነው ታጥቄ ገባው። እሺ የብረት ልብስ ራሱ ቢኖር ለብሳ ነው። አሁን እነ ቡሪክ ተገላገልናት ብለው ቲክታክ ላይ ሊፖስቱብኝ እኔ ራሱ አንቺማ ቀስ ብለሽ ምናምን እንደዚህ ይችላል እንዴ? ምን አይነት አወዳደቅ እንደወደኩኝ። ብቻ በጣም ከባድ ጌም ነው። መጀመሪያ ዋክ እያደረጋችሁ ነው የምትጀምሩት እንድትለምዱት ምናምን ማለት ነው። አረ ልታስተምር ነው። አረፈ እውነት ነው። መጀመሪያ የምታደርጉት ብሎ ሊናገር ደፋር ነህ እኮ አንተ ደፋር ነህ። ያኔ አንተ አይቼ ተበላሽ። ስፒሪት ልጨርስ ዳር ምትሄጂ ምንድነው? ሩጫ ነው እንዴ? አረ ካሜራ ላይ ያዘኝም እንጂ እንዴት እንደወደኩ እኔ ስለማውቀው ነው የምጠነቀቀው። ካሜራው ማን ነው የሚከተለው? ልጁ ማይለኝ ነገር የለም። ኮንትሮል አድርጊ ራስሽ ሲለይሽ ብዬ ጻፍ። ኮንትሮል ልጁ ራሱ ከሷ ጋር ተሰቃየ እኮ። አረማመዷ ግን እያልኩኝ አያረማመድ ሸርተት ሰውዬው አይዞሽ ልጁ እኮ ሲያሳዝን በጣም ከባድ። እናንተ ወደፊት እየሄዳችሁ ጫማችሁ ወደ ኋላ ነው እና ይከዳችኋል። እዚች ጋር ያው ሲሰርቅ ማለት ነው ቀጥ የሚልበት ጎማ እንደሽከረከር የሚደረግ ነገር እየፈላሰፈ ነበር። ስደርስበት ክር ገብቶብኝ ነው ምናምን አለ። አሁን የዋህነኝ ታውቁት ክር ገብቶብኝ ነበር እና እዚህ ተንኮል ልሰራ ስል ራሴ ወድቄ ነበር። አይተኛ የዋህ እኮ ነኝ። የዋህ በቃ ዝም ብዬ መጓዝ ነው የማውቀው። መነጠፍ በኋላ ተያታላችሁ። ምን አይነት ተንኮል እዚህ ጋር ልቀኝ ምናምን የተገረዘ ሰው አልመስልም። እንደዚህ ተወራቀቅ ለለሽ
በጣም ከባድ ነው። የመጀመሪያ ቀናችን ነው ሁለታችንም እና እንደ ፕሮፌሽናል ያደርግሃል ልትሮጥ አረ እዚህ ጋር ብትርቅ በጣም ነው እንትን ነው። እኔ አሁን ስኬት ቦርድ እነዳለሁ እዚህ እንትን የጣውላውን እና እንደዛ መስሎኝ መልክ ልሰራ በጣም ከባድ ነው። ደግሞ መሬቱ ያማል። እኔማ እዛ ጋር አድርሰኝ ገፍትሬን ቢሆን ልጣለው እያልኩት እየመከርኩት ነው። አሁን እዚህ ቪዲዮ ላይ ስንት መፍረጥ ስንት መነሳት ያላችሁ መሰለኝ። መቼም የምስቀበው ቪዲዮ ነው ቪዲዮ ያው በወደ ሸር ስታስብ ሄዳድበት የለ ጉቢ የለ አረ ቆይ የቱ ጋር መሰላችሁ? የሆነ ሁለታቸውም ተያይዘው የተደፉበት ቦታ ወይኔ ቪዲዮ እሺ ወይኔ በላቸው ያው ስትሞል ተነሳች እሱን ለመድፋት ማታረጉት በፍቅር የኔ እናት ይታሆን ወይኔ እሷ ምንም አልሄደችም። እሷማ ከየት ነው ተዛዙሮ የመጣባት? ያው እዚህ ጋር ነው ያሳዝነኝ። እግዚአብሔር እነዚህ ችጋ ማለት ነው የእውነት በጣም ነው ያው ስስቅ አንተ እኔም በሳቅ ሸፍኩት ወይኔ በላቸው ስታሻሽ ማለት ነው ሹሉ ነገር ስፖንጅ ምናምን አለው እንጂ ስፖንጅ ያረቢ እንውጣ ብለን ያው ልክ ወጣ ልጁ እዚህ ጋርም ደግሞ ኧረ በስመ አብ ሳኩኝ የምላችሁ በመውጫ ይዛ ልወድቅ ቀና ልትወድቂ የምመውጣት ነው ብሎ ሲመልሰኝስ ልትንከባለሉ ነው እንደዛ ጎትጉቶኝ ያው ሊጥለኝ ሰው አጨራረሴን አሳፍልልኝ አይደል? ያው ሪኮርድ እኮ አይቀር ለምን ትወድቃለህ? ይህ ጎተት ነገር ነው ያደረኩት። ያው የፍቅር ነው በሌላ ነገር ሰላቸው ሱራሱ ብቻ እንደዚህ ይመስል ነበር። ተነስታ የምትነፋፋው ነገር ቀድሞ መነሳት ነው። ሁለተኛ ጌማችን ይህን ይመስላል። ከዛ እዚህ ጋር መጣን። ወይኔ አንቺ ልጅ መውደቅ አይሰለችሽም? የምሬን እንጂ ምን ይማል ጠጋ ብለው ድቅ ልጅ እኮ ደስ አለኝ። አይዞሽ ሲለኝ በልበውልነት ነው። ኦኬ አበረታታሽ ልጅ ወይ እናንተ